ጤና ይስጥልኝ። ሰላም ናችሁ ጓዶች? እንዴ ደሞ ዛሬ ምን ተፈጠረ? ተስፍሽ ታውቀናለች። አልገባኝም። ተስፍሽ ልጅቷ ታውቀናለች። የትኛዋ ልጅ? ፀሐይ ያመጣልኝ ሰራተኛ አስቴር። እኔ ድምጻዊ እሷ ተዋናይ መሆናችንን ታውቀናለች። ቆይ እንዴ ነገሩን አደራርቡት እንጂ ጉዳዩን ደረጃ በደረጃ ብናየው አይሻልም? አንተ ደግሞ ምንድነው የተደራረበው? እንዴ አንደኛ ሐረግ ሰራተኛ ቀጥራለች። ሁለተኛ ሰራተኛዋን ያመጣት ፀሐዬ ነው። ሶስተኛ የሰራተኛዋ ስም ማን ነበር? አስቴር። ዋናውና ያስለነበራችሁ አራተኛ ጉዳይ ነው። ሰራተኛዋ ታውቃቸዋለች። ከመጣች ስንት ቀን ሆናት? 3 ቀን። ምን ነው ሐረግዬ፣ አብረን አልበላንም? አብረን አልጠጣንም? በልተናል። በአንድ ህንፃ ውስጥ መከራውንም ችግሩንም አብረን አላየንም? ተስፍሽ፣ እኔ ለቀልድ ጊዜ የለኝም። ታዲያ 3 ቀን ሙሉ እቃ ገዝተሽ ቢሆን ችግር የለውም፣ ፍሪጅ ያስገብተሽ ቢሆን ችግር የለውም። ሰው እኮ ነው ቤት ውስጥ ያስገባሽው። ለምን ታገሉኛላችሁ? ለምን ትገፉኛላችሁ? የተገፋ ሰው ቢቀልድስ ምን ዋጋ አለው? ተስፋዬ፣ ስንት ቀን ያላችሁት? 3 ጥርስ ይርገፍ። ምንም የሚያስቅ ነገር የለም። ምንድን ነበር ያላችሁኝ? እኔ ተዋናይ እሱ ድምጻዊ መሆናችንን ታውቃለች። አንተ ስትተውን ነው ማነው ስትዘፍን አንቺ ስተውኝ አይታለች? አረ በጭራሽ፣ እሷ ነች የጨፈረችብን። ተስፍሽ ስትጨፍር ባያት ኪነት በላት። ማን ነበር ስሟ? አስቴር። አስቴር። አቤት። ዋው she's pretty። አመሰግናለሁ። እንተዋወቅ። ተስፋ ይባላለሁ። የነዚህ ሁለት አርቲስቶች ጓደኛ ነኝ። ቤተሰብ በይኝ። ሐረግን ደግሞ አስተምሪያታለሁ። አንተ እሷ? አዎ። ምን ነው? አይ መቼ? ድሮ ተማሪ ሆኜ። ወጣት እያለች ማለት ነው። እሱ ምን እያለ?